የጨዋ ሰው መልክ አለው ከተባለ ሳዲዮ ማኔን ይመስላል ቢባል ማጋነን አይሆንም። በአፍሪካ ዋንጫ ፍጻሜ ላይ ያሳየው ነገር ፈጽሞ የማይታመን ነበር። በመጨረሻ ደቂቃ ፍጹም ቅጣት ምት ለሞሮኮ ተሰጠ። ቀድሞውኑ ሴኔጋሎች ያገቡትን ጎል ጥፋት ሰርታቸዋል በሚል ተሰርዞባቸው ከንክኗቸዋል። አሁን ግን ሞሮኮዎች ፍጹም ቅጣት ምቱን ወደ ጎልነት ከለወጡት ዋንጫውን በዚያ ቅስፈት ያጡታል። ስለዛ ከባድ ውጥረት ተፈጠረ። አንዳንድ ተጫዋቾች ሜዳውን ለቀው ወጡ። የቀሩትም እንዲወጡ አሰልጣኛቸው ነገራቸው። ከዚያም ሁሉም ተጫዋቾች ወጡ። ሳዲዮ ማኔ ብቻውን ቀረ። ፕሮፌሽናል ተጫዋች ነውና ስሜቱን ተቆጣጥሮ ሜዳ ውስጥ እየተንጎራደደ ቆየና በመጨረሻ ወደ መልበሻ ቤቱ በማምራት ኑ እንመለስና ጨዋታውን እንጨርስ ሲል ተናገራቸው። እነሱም ተከትለውት ወደ ሜዳ ገቡ። አሁን ከ8 ደቂቃ በኋላ ፍጹም ቅጣት ምቱ ሊመታ ነው። በዚህ መሃል የሴኔጋል ደጋፊዎች ሁኔታውን ማመን አቃታቸው። ወደ ሞሮኮ ደጋፊዎች በመሄድ ብጥብጥ ፈጠሩ። የሞሮኮ ስቴዲየም ጠባቂ የነበረ አንድ ሰው በገዛ ሀገሩ ከባድ ድብደባና ጉዳት ደርሶበት ወደ ሆስፒታል በፍጥነት ተወሰደ። ኢብራሂም ዲያዝ ፔናልቲውን ሊመታ ወደ ኳስ ተንደረደረ። በፓኔንካ የሞከራት ኳስ ሜንዲ ያለምንም መረበሽ በቀላሉ ቀለባት። ሌላ ተጨማሪ 30 ደቂቃ፣ ሌላ ታምርና ሌላ ክስተት። ራሱ ሳዲዮ ማኔ የተሳተፈበት አስገራሚ ጎል ሴኔጋል አስቆጠረች። ከውድ ልጇ ጋር ሌላ ሁለተኛ ዋንጫም አነሳች። ሳዲዮ ማኔም ሀገሩንና አፍሪካን ከከፋ ውርደት ታድጎ የውድድሩ ምርጥ ተጫዋች ለመባል በቅቷል።